አንድ ሰው አንድ ዳቦ በመስረቁ ብቻ ለ20 ዓመታት እስራት ተፈረደበት። በየቀኑ በውሃ ውስጥ እየሰራ በጣም ከባድና አድካሚ ስራዎችን ያከናውን ነበር። በመጨረሻም ቅጣቱን ጨርሶ አንድ ቀን ተፈታ። ሆኖም የወይን ቤቱ ጠባቂ በቀላሉ ሊለቀው አልፈለገም። ይልቁንም በመቶዎች የሚቆጠሩ ፓውንድ የሚመዝን የሰንደቅ ዓላማ ምሰሶ ለብቻው እንዲሸከም የማይቻል የሚመስል ተግባር ሰጥቶ እሱ ግን ሙሉ ጉልበቱን ተጠቅሞ በሚያስገርም ሁኔታ ስራውን አጠናቀቀ እና ምሰሶውን በጠባቂው ፊት አቆመው። ጠባቂውም የመልቀቂያ ወረቀቱን ከመስጠት ውጪ አማራጭ አልነበረውም። ነገር ግን ሰውየው ወረቀቱ ላይ የሆነ ስህተት እንዳለ አስተዋለ። ወረቀቱ እሱ አደገኛ እንደሆነ ይገልጻል። የተሰጠውም ነጻነት ሳይሆን በገደብ መፈታት ነበር። ልክ እውነተኛ ነጻነት እንዳላገኘ ሰው ሁሉ የሳምንቱ ፖሊስ ጣቢያ እየሄደ ሪፖርት ማድረግ ነበረበት። የዚህ ሰው ስም ጃክ ይባላል። መጀመሪያ ዳቦውን የሰረቀው እየተራበ የነበረውን የወንድሙን ልጅ ለማዳን ነበር። ነገር ግን መጀመሪያ 5 ዓመታት ተፈረደበት። በኋላም ደጋግሞ ለማምለጥ በመሞከሩ ምክንያት ቅጣቱ ወደ 20 ዓመታት ተራዘመ። አሁን ከእስር ቤት ቢወጣም የገደብ መፍቻ ወረቀቱ በሄደበት ቦታ ሁሉ መድሎ እንዲደርስበት አደረገው። ስራ ፍለጋ ሲሄድ ማንም ሊቀጥረው አልፈለገም። በምሽት በመንገድ ላይ ሲሄድም ልጆች ይሳለቁበትና ያንገላቱት ነበር። አንድ ቀን ወደ አንድ የእንግዳ ማረፊያ ቤት ሄዶ ባለቤቱን አንድ ሌሊት በጋጣ ውስጥ እንኳን እንዲያሳድረው ለመነው። ነገር ግን ባለቤቱ ቦታውን ያቆሻል ብሎ በመስጋት አባረረው። እርሱም በረሃብና በብርድ የሚሄድበት አጣ። በመጨረሻም በአንድ ቤተክርስቲያን ደጃፍ ለመተኛት ተገደደ። ልክ እንቅልፍ እንደወሰደው አንድ ቄስ ቀሰቀሱት። ቄሱ በጣም ደግ ነበሩ። ወደ ቤተክርስቲያኑ አስገብተው ትኩስ ምግብና ንጹህ አልጋ ሰጡት። ነገር ግን በዚህን ጊዜ ጃክ በጣም ተሰቃይቶ ስለነበር በዚህ ዓለም ላይ ደግ ሰዎች አሉ ብሎ ማመን አቁሞ ነበር። እናንተስ ደግ ሰዎች አሉ ብላችሁ ታስባላችሁ? ቤተሰቦች ላይክ እና ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ።